አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተመልካቾች እንዴት አላችሁልኝ? ባላችሁበት የአላህ ሱብሓነሁ ወተዓላ ሰላም እዝነት ርህራሄ ይላችሁ ላለን እንዴት አላችሁልኝ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ ደግሞ የአቲካን ታሪክ ክፍል 4 ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ቪዲዮውን እስከ መጨረሻው በማየት ላይክ እና ሰብስክራይብ ሼር ያደረጋችሁ አበረታቱኝ እላለሁ። ጀዛኩሙላሁ ኸይር። አቲካ ቢንት ዘይድ ክፍል 4። ቆንጆ ናት፣ ግን ያገባት ሁሉ ሸሂድ ነው። አብደላህ ሊሞት ነው። መቼ? ጥያቄ ነው። እንዴት የሚለው ጥያቄ አጨናነቃት። ባለፈው ሳምንት አይተነዋል። ይህንን እዚህ ጋር ነው ያቆምነው። ከባሏ የሚመጣላት አንዳንድ ምልክቶች ከቀን ወደ ቀን እያስጨነቃት ይሄዳል። በቅርቡ ሳልሞት አልቀርም ማለት ምን ማለት ነው የሚል ጥያቄ ያድርባታል። የሰው ልጅ በዚህ ለጋ ዕድሜ ካለምንም በሽታ የሚሞትበት ቀን መቃረቡን የሚሰማው ከመቼ ጊዜ ወዲህ ነው? የአብደላህ ሚስት ጭንቀቱ በዛባት። አብደላህ ጠላቶች ይኖሩት ይሆን? እሺ ያ ከሆነ ለምን መዲናን አንለቅም በማለት ከራሷ ጋር ትሟገታለች። አብደላህ ከውጭ ሲመጣ ያ የነበረው ጨዋታና ደስታ ከቤቱ ተነው። የምትኩ ሐዘንና ውጥረት ሰንፎበታል። የአብደላህ ንግግር አንድ ጥያቄ ላይ አተኮረ። ሐቢብቲ ከሞትኩ በኋላ ሌላ ባል ታገቢያለሽ ሲል ጠየቃት። እስኪ ቃል ግቢልኝ፣ ከኔ በኋላ ሌላ ባል እንዲነካሽ በፍጹም አልፈልግም፣ ፈጽሞ አያስደስተኝም ይላታል። የአብደላህ ሚስት ችግሯ ይህ አይደለም። ችግሯ አብደላህ ጋር ያላት ትዳር፣ ፍቅር፣ መተሳሰብና መተዛዘን ለምን ይቀጭ የሚል ነበር። ለምን ይቀጫል የሚል ነበር። በ8ኛው ዓመተ ሂጅራ ረሱል ሰለላሁ ዐለይሂ ወሰለም ጣኢፍን ሊወሩ ከጅሃድ ሰው እንዲዘጋጅ ከፍተኛ ጥሪ ይደረጋል። ሷሓቦች፣ ሙሃጅሮችና አንሷሮች የተውጣጡበት መሪው ረሱሉላህ ሰለላሁ ዐለይሂ ወሰለም በሆኑበት በ12,000 የሚገመት ከፍተኛ ጦር ይዘጋጃል። ከጦሩ ውስጥ አንደኛው አብደላህ ኢብኑ አቡበክር አልስዲቅ ረዲየላሁ ዐንሁ ነበር። ያቺ ታሪካዊ ቀን አብደላህ ከሚስቱ የሚለያይበት ቀን ከተፋለች። የአብደላህ ሚስት በልቧ ማሰላሰል ጀመረች። ያ አብደላህ፣ ያ አንተ ልሞት ነው የሚለው ስጋትህ ገባኝ። ይህማ ማንም ወታደር በጦርነት ላይ የሚሰማው ስሜት ነው። ነገር ግን ምንም ሳትሆን እንደምትመለስልኝ እርግጠኛ ነኝ በማለት ራሷን አጽናናች። ያቺ አብደላህ ለመጨረሻ ጊዜ ሚስቱን የሚያይበት፣ እርሷን ባሏን ለመጨረሻ ጊዜ የምታይበት ሰዓት መጣች። አብደላህ የሚስቱን ዓይን ማየት አልቻለም። እንባ ዓይኑን ጋረደው። ይህንን ጫጭቃ የሚመስለውን ፊቷን ለመጨረሻ ጊዜ ለማየት ሞከረ። የዓይኑ ላይ እንባ አልተባበረውም። መሰናበትን ጥሎ በተደጋጋሚ ስሟን ብቻ ነበር የሚጠራው። ኑዛዜም አልነበረውም። ከልቡ ግን ብዙ እያለ ነው። ሌላ ባል አታግቢ፣ አላህ ወፍቆኝ ሸሂድ ከሆንኩ ጀነት ውስጥ እጠብቅሻለሁ። ሚስቱም ራሷን ሰበብ አድርጋ የዓይኗን፣ የልቧን፣ የምላሷን ጉልበት አሰባስባ የሰመመን አንደበት አንድ ጥያቄ ትጠይቀዋለች። በሰመመን አንደበት አንድ ጥያቄ ትጠይቀዋለች። ግን ትመለስልኛለህ አይደል? ሄደህ እስከምትመለስ ናፍቆቱ ስለሚያስቸግርህ ነው እንዲህ ተረብሸህ የምታነባው ትለዋለች። አብደላህ የዚህን ጥያቄ መልስ
ለመመለስ አቅምም ሆነ ጊዜ አልነበረውም። ጦሩ ሊንቀሳቀስ ነው። ቀጣዩ ክፍል ምን ይሆን? ኢንሻአላህ በቀጣይ ይዤላችሁ እመጣለሁ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ያደርጋችሁ ጠብቁኝ። በቀጣዩ ክፍል እንገናኛለን። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።